የፊልሙ ታሪክ የሚጀምረው የማዕከላዊ ምርመራ ቢሮ አባል የሆነን ግለሰብ በማሳየት ነው። በአንድ ሚኒስቴር መኖሪያ ቤት ፍተሻ ለማካሄድ 4 ወንድ የፖሊስ አባላትንና አንድ ሴት መኮንን እንዲመደብለት የቀጠናውን የፖሊስ ኃላፊ ሲጠይቅ ይታያል። ለወትሮው ድንገተኛ ፍተሻ ሲያካሂዱ ቡድኑን የሚመራው ሻርማን ነበረ። ሻርማ በጣም የደነገጠ ስለመሰለውና የሚፈትሸው ቤት የአንድ ትልቅ ሚኒስቴር ቤት መሆኑን ግምት ውስጥ በማስገባት አጃይ ሻርማንን ለመተካት ጥያቄ አቀረበ። ሻርማ ፈቃደኛ ሳይሆን ይቀራል። ብዙም ሳይቆይ የቀጠናው የፖሊስ ኃላፊ የሆነው ራንቪር ፍተሻውን የሚቀላቀሉ 4 ወንድ የፖሊስ መኮንኖችንና ሻንቲ የተባለች አንዲት ሴት ፖሊስን ወዲያውኑ በማዘጋጀት ሻርማንና የሻርማን ቡድን ወደሚገኙበት ስፍራ አመራ። በዚያም ተገናኝተው የፍርድ ቤት ማዘዣውን ካረጋገጡ በኋላ ወዲያው ወደ ሚኒስትሩ መኖሪያ ቤት ያመራሉ። ሚኒስትሩ ቤት እንደደረሱ ቤቱን መበርበር ይጀምራሉ። ከምርመራው በፊት ወደ ውጪ እንዳይደውል ቤቱን የስልክ መስመር ማቋርጠዋል። ሚኒስትሩ በሙስና ያከማቸውን ገንዘብ በቁም ሳጥን፣ በኮርኒስ፣ በጣሪያና በመኪና መቀመጫ ወንበር ስር እንዲሁም በጣም በሚገርም ሁኔታ በጸሎት ቦታ ሳይቀር ተገኝቷል። ከጥሬ ገንዘብ በተጨማሪ በርካታ ውድ ጌጣጌጦችም ያገኛሉ። በብርበራው መጨረሻ ላይ ሚኒስትሩ ለሻርማ የተወሰነ ገንዘብ እጅ መንሻ ለመስጠት ያቀረበውን ጥያቄ ውድቅ ያደርግባቸዋል። ሻርማ በጥፊ ካጮሎ በኋላ ሌሎችም ሙሰኛ ፖለቲከኞች እንደማይቀርላቸው ያስጠነቅቀዋል። ከዚያም ሻርማ የመጀመሪያውን የመረጃ ሪፖርት ያመጣው መኮንን እስኪመለስ ድረስ ፖሊሶቹ የሚኒስትሩን ቤት እየጠበቁ እንዲቆዩ አዘዘ። ራንቪ በእንደዚህ አይነት ስራ ላይ ለመጀመሪያ ጊዜ መሳተፉን ያወቀው ሻርማ ባሳየው ድንቅ የሥራ አፈጻጸም ያደንቀዋል። ሻርማና አጃይ ገንዘብና ጌጣጌጡን ይዘው ከሄዱ በኋላ ራንቪ እና ፖሊሶቹ ቢጠብቁ ማንም የመጣ ሰው አልነበረም። ሻርማና ቡድኑ እውነተኛ የኤፍቢአይ አባላት እንዳልሆኑ ተረዳ። በኤፍቢአይ ስም የሚያጭበረብሩ አደገኛ ወንጀለኞች ናቸው። አሰራራቸው ፈጣንና እንከን የማይወጣለት ነበር። ተልኳቸውን እንዳጠናቀቁ ልብሳቸውን ቀያይረው በራሳቸው መንገድ ወደየቤታቸው ያመራሉ። እንደሰሩለት የገባው ራንቪ እንደተሸወደ ለሚኒስትሩ ተናገረ። በማግስቱ አጭበርባሪዎቹ ስለነሱ የተዘገበ ዜና መኖሩ ለማረጋገጥ ጋዜጦችን ማንበብ ጀመሩ። ሚኒስትሩ በሙስና የዘረፉት በርካታ ገንዘብ ስለነበራቸው ለፖሊስ ምንም አይነት መረጃ መስጠት አልፈለጉም። ጉዳቸውን ደብቀው ሸሽገው ጸጥ ብለው ጉዴ በቤቴ ብለው ጸጥ ብለው ቁጭ ብለዋል። ይህ ቡድን በኤፍቢአይ ስም በርካታ ጊዜ ህገወጥ ብርበራ እያካሄደ ቢዘርፍም የማይደረስበት የሚያመለክት አካል ባለመኖሩ ነው። እንዴት ያመለክታሉ? ሁሉም እኮ ሌቦች ናቸው። የዚህ ወሮበላ ቡድን አባላት 4 ናቸው። እነሱም አጃይ፣ ሻርማ፣ ጆጊንደንና ኢቅባል ይባላሉ። እያንዳንዳቸው ከተለያዩ አካባቢ የመጡ ናቸው። በሚያካሂዱት እያንዳንዱ ወረራ ጀርባ ትልቁ ድርሻ የአጃይ ሲሆን ሻርማ ምክትሉ በመሆን ይሰራል። ወቅቱ ሻርማ ሴት ልጁን ለመዳር የሰርግ ድግስ በማዘጋጀት ሽርጉድ ላይ ነበረ። ሁሉም በሻርማ ሴት ልጅ ሰርግ ላይ ይገኛሉ። እቅዳቸው በሰርጉ ማግስት ሌላ ወረራ መፈጸም ነበረ። አጃይ ፕሪያ የምትባል የሰፈሩን ሴት አፍቅሮ ደጅ መጥናት ከጀመረ ቆይቷል። እንዳለመታደል ሆኖ የፕሪያ ወላጆች አጄን አልወደዱትም። ከሌላ ወንድ ጋር ሊያጋቧት እንደሆነ በመግለጽ ለአጃይ የሰርግ የጥሪ ወረቀት አሳየችው። አባቷ የመረጡላት ወንድ ለማግባት ተገዳለች። በማግስቱ አጃይ ፕሪያ ወደምታስተምርበት ትምህርት ቤት አመራ። ፕሪያ ወላጆቿ የመረጡላትን ወንድ ከማግባት ውጪ ሌላ ምርጫ አልነበራትም። ይህ እንዳይሆን አጃይ በፍጹም እንደማይፈቅድ ግን አሳምራ ታውቃለች። አጃይ የመጣው የተሻለ ስራ እንዳገኘ ሊነግራት ነበረ። ይህን የሰማችው ፕሪያ ይበልጥ ትጨነቃለች። የወጣለት ወረበላ መሆኑን ስለምታውቅ አንድ ቀን በቁጥጥር ስር እንደሚውልም ትሰጋለች። በሌላ በኩል የተሸወደው የፖሊስ አዛዡ ሚኒስትሩን አግኝቶ ጉዳዩን እስኪያጣራ ድረስ በቤታቸው የተፈጠረውን ጉዳይ ለፖሊስም ለመገናኛ ብዙሃንም ባለማሳወቅ እንዲተባበሩ ጠየቃቸው። ሚኒስትሩ ገበናቸው በመገናኛ ብዙሃን ከተሰማ ቅሌታቸውን ተከናንበው ገንዘባቸውን አጥተው መኖር እንደሆነ እንደሚገነዘቡና ለማንም ትንፍሽ እንዳይሉ ያሳስቧቸዋል። በፖሊስ ጣቢያ ከሚካሄደው ምርመራ ራንቬርና ሻንቲ ለተወሰነ ጊዜ እንዳይሳተፉ ታግደዋል። በዛን ዕለት የኤፍቢአይ አባል የሆነ ሰው የተፈላጊውን ወንጀለኛ አድራሻ እንደታወቀ ሪፖርት ይደርሰዋል። ተፈላጊው ይገኝበታል ወደ ተባለው ቦታ በፍጥነት አመራ። ተፈላጊው ለማምለጥ እሱም ላለመያዝ ግብ እንደሚገጥሙም የታወቀ ነው። ተፈላጊው የማያመልጥበት አጣብቂኝ ውስጥ ይገባል። ተፈላጊው ግለሰብ በቁጥጥር ስር ሲውል በርካቶች ተመለከቱ። በማግስቱ ራንቬር ወደ ኤፍቢአይ ቢሮ አመራ። ጉድ ስለሰሩት ወረበሎች ማስረጃ የሚሆን ሰነድ ይዞ እንደመጣም ያስረዳል። ዋሳም ያንተን እርዳታ አያስፈልገንም፣ የኤፍቢአይ ስም ተጠቅመው የሚነግዱ ወረበሎች በሌሎች እንደተደረሰባቸው በዚያ ላይ ያለውን ሁሉ ወርቅና ብር ይዘው ሲሄዱ እዛው ቆመህ ነበር በማለት መለሰለት። ራንቬር ተስፋ ሳይቆርጥ ባደረገው ምርመራ ላለፉት 2 ዓመታት 13 ተመሳሳይ ኬዞችን እንዳገኘ ያስረዳል። የእያንዳንዶቹን ስም ዝርዝር በኤፍቢአይ ስም የሚያጭበረብሩ፣ ከገቢዎች የመጣነን በማለት የሚነግዱ፣ ድንገተኛ ፍተሻ የሚያካሂዱ ሊሆኑ ይችላሉ የሚል ግምቱንም አስቀመጠ። በዛ ላይ ኢላማ የሚያደርጉት ሙሰኞችንና ግብር የሚያጭበረ
የሚያጭበረብሩ ነጋዴዎችን በመሆኑ እነዚህ ግለሰቦች እንደሚታሰሩ ስለሚታወቁ ለፖሊስ እንደማያመለክቱ አስረዳ። እነዚህ ወሮበሎች የቀድሞ የኤፍቢአይ አባላት ሊሆኑ እንደሚችሉ ግምቱንም አስቀምጧል። የኤፍቢአይን መልካም ስም እያጎደፉ በመሆኑ በቀላሉ ችላ መባል የለባቸውም አለ። ኢላማ የሚያደርጓቸውም በሙስና የተዘፈቁ አመራሮችንና ባለሀብቶችን ነው። እነዚህ ሙሰኛ ፖለቲከኞች ጉዳዩን ወደ ፖሊስ ከመውሰድ ይቆጠባሉ። እናም ችግሩ በአስቸኳይ እልባት ማግኘት አለበት የሚል ድምዳሜ ላይ ደረሱ። ዋሳም በቅድሚያ ራንቬር በቂ መረጃ እንዲያሰባስብ ይነግረዋል። ራንቬር ቢሮ ድረስ መታወቂያ አሳይተው እንደመጡና ፖሊሶች መድቦላቸው የፍርድ ቤት ማዘዣ አውጥተው ወደ ሚኒስትሩ መኖሪያ ቤት እንደሄዱ በዝርዝር ያስረዳል። ራንቬሪ ይህን ጉዳይ አጥብቆ የሚከታተለው በሌላ ወገን ታዞ ይሆናል የሚል ጥርጣሬ በዋሴም ዘንድ አደረ። ራንቬሪ ግን የሰራው ጥፋት እንቅልፍ ስለነሳው እንደሆነ አስረዳው። ይህን ጉዳይ ለመከታተል ከጎናቸው እንደሚቆም፣ እርዳታ አያስፈልገንም የሚሉ ከሆነ የፈጀውን ያህል ጊዜ ቢፈጅ በራሱ መንገድ ለመፍታት ቆርጦ እንደተነሳ ተናገረ። የራንቬሪ ተነሳሽነት ዋሲምን አሳመነውና አብሯቸው እንዲሰራ ወሰነ። በመላው ህንድ ከሚገኙ ፖሊስ ጣቢያዎች ጋር በመተባበር ለመስራት ፈቃድም አገኙ። የወንጀለኞቹን መልክና ድምጽ መለየት የሚችለው እሱ በመሆኑ ከፖሊሶች የሚመጡ ጥቆማዎችን እንዲያጣራ ራንቬሪ ተመደበ። የኤፍቢአይ አባላት አጃይን እና ጓደኞቹን ለመያዝ ከላይ ታች በሚሉበት በዚህ ሰዓት አራቱም ካልካታ ወደምትባል ከተማ በማቅናት የአንድ ስመጥር ባለሀብት የጌጣጌጥ መደብርን ለመዝረፍ እቅድ ነድፈዋል። በባለሀብቱ መደብር እንደደረሱ እውነተኛ የደህንነት ሰዎችና ፖሊሶች ሲያገኙ ተደናገጡ። ወዲያው አጃይ ከገቢዎች ሚኒስቴር የመጡ ባለሙያዎች እንደሆኑ በማስመሰል ራሱን ያስተዋውቃል። ሻርማ ያመጣውን የፍርድ ቤት ትዕዛዝ ሲመለከት የተሳሳተ መደብር ውስጥ እንደመጡ ተገነዘበ። በቀጥታ መሄድ ወደ ነበረባቸው ትክክለኛ ቤት አመሩ። እንደደረሱ እንደተለመደው የቤቱን የስልክ መስመር አቋረጡ። በፍለጋ መጀመሪያ ላይ ገንዘቡ የት እንደተቀመጠ ለማወቅ በጣም ተቸግረው ነበር። ከዚያም አጃይ በግድግዳው ላይ በጥሩ ሁኔታ የሚታዩትን የአማልክት ስዕሎች እንዲፈትሽ ኢቅባንን ጠየቀው። ከምስሎቹ ጀርባ ገንዘቡ እንደተደበቀ ጠርጥሯል። እንደተጠበቀው ከስዕሎቹ በስተጀርባ በርካታ ገንዘብ ተገኘ። ይህ ብቻ ሳይሆን ሚስጥራዊ ክፍልም አገኙ። በዚህ ክፍል በርካታ ገንዘብና ጌጣጌጥ የያዘ ትልቅ ካዝናም አገኙ። ሻርማ ትኩረቱን ሰብስቦ የያዝነውን ይዘን እንውጣ ይላል። አጃይ አንድ ሐሳብ መጣለት። ከሱ ጋር የነበሩት ፖሊሶች የተወረሱ ዕቃዎችን ወደ መኪናው እንዲጭኑለት እንዲረዷቸው ከዚህ በፊት ያገኟቸው የኤፍቢአይ አባላት እርዳታን ጠየቁ። እነሱም ለመርዳት ተስማምተው ተልኳቸውን በሚገባ አጠናቀቁ። ወደ ዋናው ቦታቸው ተመልሰው በመሄድ ወዲያው ልብሳቸውን ቀይረው ያገኙትን ገንዘብና ጌጣጌጥ ተካፈሉ። በዚህ ምሽት ዋዜም የዕለቱን ወረራ በተመለከተ ከመገናኛ ብዙሃን ተደወለ። ከዚያም ፖሊስ ምንም አይነት መረጃ ባይደርሰውም የዝርፊያውን ዜና በጋዜጣ ለማሳተም ወሰነ። ዋሲም ወንጀለኞቹ ስለ ዜናው ሲያዩ ትንሽ እንዲጨነቁ ፈልጓል። ፖሊሶች መረጃ ሲያጣሩ ቆይተው ከብዙ ልፋትና ድካም በኋላ ራንቬሪ በመጨረሻ አንድ የሚመሳሰል ፎቶ አገኘ። የሻርማ ፎቶ ነበረ። ራንቪር ለዋሲም ሰውዬ እሱ ራሱ መሆኑን 100% እርግጠኛ እንደሆነ ነገረው። ይህ በእንዲህ እንዳለ እንደተጠበቀው ምንም እንኳን ሁሉም ባይሆኑም ቢያንስ ሻርማ በጋዜጣው ላይ ታትሞ በወጣው ዜና ተረብሿል። ሻርማ አንድ ትልቅ የማጭበርበር ተግባር ከፈጸሙ በኋላ ስራው እርግፍ አድርጎ የመተው ዓላማ እንዳለው አጃይ አስታወሰ። ትልቁ ወረራ የሚፈጽሙበት ጊዜ መድረሱንም አመነ። ከዛ ሻርማ ራሱን እንዲያዘጋጅ ይጠይቀዋል። ምክንያቱም የመጨረሻው ተልኳቸው ከባድና ፈታኝ ይሆናል። የሚያገኙትም ሀብት ሕይወታቸውን እስከ ወዲያኛው የሚቀይር ይሆናል። በጋዜጣ የወጣውን ዜና ከሰማ በኋላ በቅርብ የፈጸሙትን ወረራ በማሰብ ሕይወታቸውን የሚቀይር ዝርፊያ ለመፈጸም ትክክለኛው ጊዜ አሁን ነው ወይ የሚል ጥያቄ ሻርማ አነሳ። አጃይ ሁሉንም ለመጨረስ ትክክለኛ ጊዜ አሁን እንደሆነ አሳመነው። ከዚያም አጃይ ፕሪያ ወደምታስተምርበት ትምህርት ቤት አመራ። ፕሪያ ወላጆቿ ካዘጋጁላት ጋብቻ ሊገላግላት ሊወስዳት እንደመጣ አስባ ተደስታ ነበረ። ነገር ግን አጃይ የመጨረሻውን ተልዕኮ ሊፈጽም እንደሆነ ሊነግራት ነበር የመጣው። ዋሲም የሻርማንን አድራሻ ከተቀበለ በኋላ ከፖሊሶች አንዱ ወደ ሻርማ ቤት ላከ። የተላከው ፖሊስ ራሱን የቴሌ ሰራተኛ አስመስሎ ነበር የቀረበው። የስልክ ብልሽት ለማስተካከል እንደመጣ በማስመሰል ስልኩን ለመጥለፍ ነበር ዓላማው። ከሻርማ ቤት ተደውሎ ብልሽቱን የሚያስተካክል ሰራተኛ እንዲላክላቸው እንዳመለከቱ አስረዳ። ሻርማ በቀላሉ ሰውየውን አምኖ ወዲያው ወደ ቤቱ አስገባው። ሰውየው የስልኩን አቧራ የሚያራግፍ መስሎ መከታተያ መሳሪያ ገጠመበት። አጃይ ከመጨረሻው ተልዕኮ በፊት ከፕሪያ ጋር የተወሰነ ጊዜ አሳለፈ። አጃይ መቼ እንደሚመለስ ፕሪያ ጠየቀችው። አጃይም ምናልባት ከዚህ ተልዕኮ በኋላ መቼም ላይመለስ እንደሚችል ፖሊሶች ከፍተኛ ክትትል መጀመራቸውን ማስረዳት። ነገር ግን ከተሳካለት ሐሙስ ጠዋት በኤርፖርት 4 ሰዓት ላይ እንዲገናኙ ቃል ገባላት። መጀመሪያውኑ አብረው ለመኮብለል አስበው ነበረ። ነገር ግን ፕሪያ በመጨረሻው ተልዕኮ አጃይ በፖሊሶቹ ይያዝ ይሆን በሚል ተጨንቃ ነበረ። እንዳይታሰር እንደፈራች የገባው
አጃዬ እምነት እንድትጥልበት አሳመናት። አመሻሽ ላይ አጃዬ በቦምቤ ሆቴል ከያዘ በኋላ በቀጥታ ወደ ሻርማ ደወለ። ሻርማ ከሁለቱ ጓደኞቻቸው ጋር እንደሚገናኙ ነገረው። ሻርማ አጃዬ በመጨረሻ ተልኳቸው ደስተኛ እንዳልሆኑ የተረዳ ይመስላል። እናም ከዚህ የመጨረሻ ተልኳቸው በኋላ በህይወታቸው ደስተኛ ሆነው እንደሚኖሩ በመናገር ሊያበረታቱት ሞከሩ። ይህ በእንዲህ እንዳለ በሻርማ ስልክ ላይ በተገጠሙ መከታተያዎች ፖሊሶች ያወሩትን በሙሉ መስማት ችለዋል። የአጃይና የጓደኛው ቀጣይ ተልኮን አውቀዋል። ዋሲም ከፖሊሶቹ አንዱን ሻርማ በሄደበት ቦታ ሁሉ እንዲከተለው አዞታል። ከዚያም በቦምቤ ከሚገኘው ቢሮ ውስጥ ሶላንኪ የሚባል ፖሊስ ስለ አጃይ መረጃ እንዲያሰባስብ ተጠየቀ። በማግስቱ አጃይ ማህተም ለማሰራት ወደ ማተሚያ ቤት ያመራል። በመቀጠል ክፍት የሥራ ማስታወቂያ ለማሳተም ወደ አንድ የጋዜጣ ኩባንያ አመራ። ይህ በእንዲህ እንዳለ ሻርማ ሶስቱ ጓደኞቻቸው አልጋ ወደ ተያዘላቸው ቦምቤ ሆቴል አብረው ይሄዳሉ። የፖሊስ የክትትል አባላት አጃይ ከጋዜጣ ዋና መስሪያ ቤት ቢሮ ሲወጣ በማየቱ አሁን የወጣው ግለሰብ ለምን እንደመጣ ጠይቆ መረጃ አግኝተዋል። በተመሳሳይ ጊዜ ራንቬሪ፣ ዋሲምና ሌሎች የደህንነት አባላት ቦምቤ ከሚገኙ የጸጥታ ኃይሎች ጋር ተገናኝተው እየመከሩ ነበረ። የቦምቤ ፖሊስ ስለ አጃይና ሻርማን ቀኑን ሙሉ ከተከታተሉ በኋላ ያገኙትን ሪፖርት በሙሉ አቀረቡ። በሆቴሉ ውስጥ አጃይ በጋዜጣ ላይ የቅጥር ማስታወቂያ ማሳተሙን ነገሯቸው። ለስለላና ለደህንነት የሚያገለግሉ 50 ወንድና ሴቶችን ለመቅጠር ማስታወቂያ ማሳተሙን ነግሯቸዋል። የቅጥር ምልመላው የሚካሄደው በቆዩበት ሆቴል ይሆናል። ይህን የሰማው ሻርማ በጣም ደነገጠ። ይህን ማድረግ ለምን እንደፈለገም ጠየቀው። አጃይም የመጨረሻ ተልኳቸው ብቻቸው የሚወጡት ባለመሆኑ ተጨማሪ የሰው ኃይል የሚያስፈልገው ትልቅ የወረራ ዝርፊያ መሆኑን አስረዳ። ኢላማ ያደረጉት በኦፔራ ቲያትር ውስጥ የሚገኘውን ግዙፍ የጌጣጌጥ መደብር ነበር። ሻርማ፣ ጆጊንደርና ኢቅባል መጀመሪያ ላይ በሰሙት ነገር ቢደናገጡም ሁሉም በአጃይ ዕቅድ ደስተኛ እንደሆኑ ተስማሙ። በሌላ በኩል ዋሲም አጃይ ካረፈበት ሆቴል አቅራቢያ የሚገኝ ክትትል እንዲጠናከርና 11 ወይም 12 የሚሆኑ ጎበዝ የደህንነት አባላት አጃይ ባወጣው የሥራ ማስታወቂያ እንዲመዘገቡ ትዕዛዝ ተሰጥቷቸዋል። የሥራ ቅጥር ምርመላ የሚካሄድበት ቀን ደረሰ። በርካታ ሰዎች ተመዝግበው ነበር። አጃይና ሻርማ አመልካቾቹን ቃለ መጠይቅ ሲያደርጉ ጆጊንደርና ኢቅባል የአመልካቾቹን በወረፋ ያቀርባሉ። የቃለ መጠይቁ ሂደትና ለሥራው ብቁ ሆነው ያለፉት የተነገራቸው በዛው ቀን ነበር። ሁሉም አመልካቾች ቃለ መጠይቅ ከተደረገላቸው በኋላ 26 ሰዎች ማለፋቸው ተነገራቸው። ካለፉት ሁለቱ ዋሲም ያስገባቸው የደህንነት አባላት ነበሩ። የተቀጠሩት ሰዎች በማግስቱ 5 ሰዓት ላይ ስልጠና መውሰድ ነበረባቸው። ስልጠናው ለ2 ሰዓታት ያህል ይሰጥና የምሳ እረፍት ይወስዳሉ። በመጨረሻ የተግባር ፈተና ይሰጣቸዋል። የተግባር ፈተናው የሙሰኞች ቤት ድርጅትና ንብረት እንዴት በድንገት ተገብቶ ብርበራ እንደሚካሄድበትና ህገወጥ ንብረት እንደሚወረስ የሚያሳይ ነበር። የወጣላቸው አጭበርባሪዎች መሆናቸውን ማንም የጠረጠረ አልነበረም። ወደ የቤታቸው ከሄዱ በኋላ ሁለቱ ሰርገው የገቡት የደህንነት አባላት በቅጥር ሂደት ውስጥ የነበረውን ሁኔታ በሙሉ ሪፖርት ያቀርባሉ። በዚያን ሁለት ምሽት አጃይና ባልደረቦቹ ለተቀጠሩት በሙሉ የሐሰት የፖሊስ መታወቂያዎችን አዘጋጅተው ጨርሰው ወደ ክፍላቸው ተመለሱ። ከዚያም ብዙ ሳይቆይ የሻርማ በር ተንኳኳ። የሚገርመው ዋሲም ነበር። ዋሲም የፌዴራል ፖሊስ ወንጀል መርማሪ እንደሆነ ራሱን አስተዋወቀ። ዋሲም ብዙ ጥያቄዎችን ከማሽጎድጎዱ በፊት ለሻርማ 2 አማራጮችን አቀረበለት። የሚያስፈልገውን መረጃ በሙሉ በመስጠት ከሱ ጋር መተባበር ወይም ጀርባው እስኪላጥ መገረፍ። ዋሲም በመቀጠል በነገው ዕለት ወረራው የትና መቼ እንደሚፈጽሙ ጠየቀው። ሻርማ ኢላማቸው አንድ ትልቅ የጌጣጌጥ መደብር እንደሆነና ወረራውንም ልክ ከቀኑ 9 ሰዓት ላይ እንደሚጀምር መለሰለት። ከዚያም ዋሲም የ26ቱ ተቀጣሪዎች ሚና ምን እንደሆነ ጠየቀው። ሻርማም ኢላማቸው ትልቅ መደብር በመሆኑ በርከት ያለ የሰው ኃይል እንዳስፈልጋቸውና በነገው ዕለት በተመሳሳይ ቀን ወረራውን እንደሚፈጽሙ ተናገረ። ከቀኑ 8 ሰዓት ተኩል ላይ ሁሉም በአውቶቡስ ከሆቴሉ እንደሚነሱና በአንድ ጊዜ ትልቅ ወረራ እንደሚፈጽሙ ተናገረ። ከዛ ማንም ሳይነቃባቸው ምንም እንዳልተፈጠረ መጥፋት እንዳሰቡም ጨምሮ ተናገረ። እቅዳቸው መደብሩን በ30 ደቂቃ ውስጥ ዘርፎ ማጽዳት ነበረ። ዋሲም ስለ አጃይ ጠየቀው። ሻርማ ሲመልስ አጃይ የደህንነት አባል የመሆን ምኞትና ፍላጎት እንደነበረውና የሚሰጠውን ፈተና አልፎ ቃለ መጠይቅ ላይ መውደቁን አስረዳው። በዚህ የተበሳጨው አጃይ ሐሰተኛ የፌዴራል ፖሊስ ወንጀል ምርመራ ቡድን ማቋቋሙን አስረዳ። እስካሁን ድረስ ከ50 በላይ ወረራዎችን መፈጸማቸውንም ተናዘዘ። ዋሲም የሚሰማውን ማመን አቃተው። 4 ሰዎች ብቻ ሆነው ይህን ያህል ትልቅ ወንጀል መፈጸም በመቻላቸው ተደመመ። ሻርማ ማብራራቱን በመቀጠል ከአራቱ በተጨማሪ የቀጠና የፖሊስ አባላት ያሳትፉ እንደነበረም ለፈለፈ። ራቪርን እንዳታለሉት ሁሉ በርካታ የፖሊስ አባላትን በዘረፋቸው እቅድ ውስጥ እንዳሳተፉ ተናገረ። ዋሲም ሻርማ ለማንም ትንፍሽ እንዳይል በእቅዳቸው መሰረት እንዲገፉበትና እጅ ከፍንጅ መያዝ እንደሚፈልግና ከመለመሏቸው 26ቱ ሰዎች 2ቱ የሱ አባላት እንደሆኑ
አስጠንቅቆት ወጣ። ሻርማ ድንገት ሳቋ አመለጠው። በአንድ ወቅት አጃይ በዚህ ዓለም ማንም ሊይዘኝ አይችልም በማለት የተናገረውን አስታውሶ ነበረ። ከሻርማ ክፍል ከወጣ በኋላ ዋሲም በአጋጣሚ ከአጃይ ጋር ተጋጨ። ከዚያም ብቻውን ተቀምጦ ከሚጠጣው አጃይ ጎን ተቀመጠ። አጃይ ራሱን ዋርደን በማለት አስተዋወቀውና አስመጪና ላኪ የሥራ ዘርፍ ላይ እንደሚሰራም ተናገረ። አጃይ ሊሄድ ሲል ዋሲም ሆነ ብሎ ገንዘብ ጣለና አጃይን ጠራው። ገንዘቡ የሱ እንደሆነ ሲጠይቀው አሁን የኔ ነው በማለት ተቀበለው። አጃይን በቁጥጥር ስር የማዋል ጉጉቱ ይበልጥ ጨመረ። በማግስቱ ዋሲም ለመዝረፍ ወደ ታጨው የጌጣጌጥ መደብር ባለቤት አመራ። 9 ሰዓት ላይ ሐሰተኛ የፌዴራል ቢሮ ፖሊሶች ለወረራ እንደሚመጡ አስጠነቀቀው። ከዚያም በሱቅ ውስጥ የሚገኙ ጌጣጌጦችን በሙሉ ወደ ሌላ አስተማማኝ ቦታ እንዲወስድ ትዕዛዝ ሰጠ። የሱቁ ባለቤት ጌጣጌጦቹን በሙሉ ወደ ሌላ ቦታ በማሸሽ በአርቲፊሻል ጌጣጌጦች እንዲተኩ እንደሚያደርግ አሳወቀ። የጌጣጌጡ መደብር ባለቤት የሁሉንም ማንነት ካወቁ በኋላ ለምን በቁጥጥር ስር እንዳላዋሉ ጠየቀ። ዋሲም ወንጀለኞቹን ያለ ማስረጃ ሊቀጡ እንደማይችሉ አስረዳው። በዕለቱ መደብሩ እንዲዘጋ ተደረገ። የጸጥታ ኃይሎችና አልሞ ተኳሾች በመደብሩ ዙሪያ ተመደቡ። በአንድ ሰዓት ጊዜ ውስጥ መደብሩ ውስጥ የነበሩ ጌጣጌጦች ወደ ሌላ ቦታ ተዘዋወሩ። በአጃይ ሲሰጥ የነበረው ስልጠናም ተጠናቀቀ። ሁሉም ሰልጣኞች ምሳ ከበሉ በኋላ በቀጥታ እንደሚሰማሩ ተነገራቸው። በእቅዳቸው መሰረት 8 ሰዓት ተኩል ላይ አውቶቡሱ ሁሉንም ለመውሰድ መጣ። ሻርማ አውቶቡስ ውስጥ ሲገባ አጃይ ከጆጊንደርና ኢቅባል ጋር መኪና ውስጥ ገባ። ዋሲም ምልክት ሳይሰጣቸው ሁሉም የጸጥታ ኃይሎች እንዳይንቀሳቀሱ ነገራቸው። በጉዞ መካከል ሻርማ ወደ ፖሊስ ጣቢያ ለመሄድ ከአውቶቡሱ ወረደ። ወደ ፖሊስ ጣቢያ በመሄድ የፍርድ ቤት ማዘዣ ይዞ እንደሚመጣ ነገራቸው። እሱ ወይም አጃይ እዚያ ከመድረሳቸው በፊት ማንም ሰው ከአውቶቡሱ እንዳይወርድ አዘዘ። ሻርማ ወደ ፖሊስ ጣቢያው ከመግባት ይልቅ አቅጣጫ የጠፋበት መስሎ ጠይቆ ተመለሰ። ብዙም ሳይቆይ ራንቬሪና ሻንቲ ሊወስዱት መጡ። ለካስ ይህን ያህል ጊዜ ራንቬሪና ሻንቲ አብረዋቸው ይሰሩ ነበረ። ሁሉንም የጫነው አውቶቡስ በመጨረሻ ጌጣጌጥ መደብሩ ጋር ደረሰ። ዋሲም ሁሉም ከአውቶቡሱ እንዲወርድ ሲጠብቅ ነበረ። ነገር ግን ሻርማ ወይም አጃይ ከመምጣታቸው በፊት ማንም ከአውቶቡሱ ውስጥ እንዳይወርድ ስለታዘዙ ሁሉም አውቶቡሱ ውስጥ መጠበቅ ጀመሩ። በሌላ በኩል አጃይ፣ ሻርማ፣ ጆጊንደር፣ ኢቅባልና ራንቪር እና ሻንቲ እውነተኛ ጌጣጌጥ ወደ ተሸሸገበት ቦታ ደረሱ። ሁሉንም በቁጥጥር ስር አዋሉ። የስልክ መስመሩን አቋርጠው ያለውን ጌጣጌጥ በሙሉ ጠራርገው ወሰዱ። በተመሳሳይ ሰዓት ዋሲም በአውቶቡስ ውስጥ የሚገኙ ሰዎችን እንቅስቃሴ በዝምታ ሲከታተል ነበር። ከጥቂት ደቂቃዎች በኋላ እና አጃይ ወረራቸውን በሚገባ አጠናቀቁ። ያሉትን ጌጣጌጦች በሙሉ በመውሰድ ህንፃውን አጸዱት፣ ጽድት አደረጉት። ድርሻቸውንም ተከፋፈሉ። ለረጅም ጊዜ መጠበቅ የሰለቸው ዋሲም ወደ አውቶቡሱ ጠጋ ብሎ አንድ ሰው ጠራ። የጠራው ግለሰብ ከፌዴራል ፖሊስ ቢሮ እንደመጡና ህገወጥ ጌጣጌጦችና ገንዘብ ለመውረስ እንደተዘጋጁ ነገረው። እና ምን ትጠብቃላችሁ በማለት ጠየቀ። አለቃቸው እየመጣ ስለሆነ እሱን እንደሚጠብቁ አስረዳው። ወዲያውኑ እንዳይዘረፍ ሸሽቶ የነበረው ጌጣጌጥ የፌዴራል ፖሊስ ነን በሚሉ ሰዎች መወረሩን ለዋሲም ተነገረው። መረጃው በፍጥነት ማድረስ ያልቻሉት የቤቱ የስልክ መስመር በመቋረጡ ምክንያት እንደሆነም ተነገረው። ዋሲም እንደሰሩለት ተረዳ። ሻርማ 4 ብቻ ሳይሆኑ እንደ ራንቬሪ ያሉ በርካታ ፖሊሶች እንደሚተባበሯቸው በሻርማ የተነገረው አስመስሎ እምነት የጣለበት ራንቬሪ ጭምር የአጃይ ተባባሪ ነበረ። እሱና እሱ የሚመራው ቡድን በዚህ መጠን መታለላቸው ሲያስብ የንዴት ሳቅሳቀ። ልዩ 26 አባላት በመባል የሚጠሩት ለካ የነ አጃይ ተባባሪ ፖሊሶች ናቸው። በአጃይ የሚከፈላቸውና ለሱ የሚያገለግሉ የፖሊስ አባላት። ዋሲም ይህንን ሲያሰላስል አጃይ አውሮፕላን ማረፊያ ውስጥ ሆኖ ከፕሪያ ጋር አንድ ላይ ለመኮብለል የገባውን ቃል እየፈጸመ ነበረ። ከጥቂት ሳምንታት በኋላ ዋሲም አንድ ደብዳቤና 1000 ብር ደረሰው። ደብዳቤውን ሲያነብ ከአጃይ የተላከ መሆኑን አወቀ። ሆቴል ውስጥ የኔ ነው ብሎ የወሰደውን ገንዘብ መለሰለት። ዋሲም ወር ጠብቆ ያገኘውን ገንዘብ ሊወስድበት እንዳልፈለገና ለሱ ግን እንደሚጠቅመው ደብዳቤው ያትታል። በመጨረሻም የፌዴራል ወንጀል ምርመራ ቢሮ አጃይና ጓደኞቹን በቁጥጥር ስር ማዋል ሳይችል ቀረ። ልዩ 26 ለዛሬ ዘንላችሁ የቀረብነው ፊልም ይህን ይመስላል። ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ ላይክ አድርጉ፣ ቪዲዮውን ኮመንት አድርጉ። ተመልሰን እንገናኛለን። መልካም ጊዜ